የጉዳይ የብዙዎች ይመስለኛል። እስኪ እንግዲህ ወደ ቪዲዮ እንዴት ዋላችሁ ማለላችሁ በቶሎ ባያቶሎ ምን አገባኝ። እንግዲህ ዛሬ ባልተለመደ ጩኸት የተገናኘንም ሲሆን እሱም ዜና ነው። ይዘፈረስተ በእናታችሁ ላይክ እስቲ ብቻ አድርጉት። ላይክ ብቻ እናንተ ላይክ ማድረግ እናንተ ያሳብራ። እስቲ 5000 ላይክ እስቲ በአንድ ጊዜ አድርጉት። እንደው እስቲ ይቅር 5000 እንደው ይቅር ጦስ ጥንቡሳስ ይውሰድ 10000 ላይክ እስቲ አድርጉ። ሰላም እንዴት ናችሁ? ውድ የሀገሬ ልጆች ሁላችሁም ሰላም ብያለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለዚህ የዩቲዩብ ቻናል ቪዲዮችን ይዤላችሁ መጥቻለሁ። በቃ ይሄንን ቪዲዮ ማየት አለባችሁ ጋይስ። እንግዲህ በሐላል መልኩ እንደምታዩት በፎቶ ላይ በጣም አስገራሚ ሆኖ እየተዘዋወረ ያለ ነገር ነው እና ደስ የሚል ነገር ነው። በጣም ደስ ይላል። የእውነት ጎበዝ ናት። እንደዚህ ደግሞ በሐላል መልኩ ሲሆን ምናምን እናንተስ ምን ተሰማችሁ ጋይስ? ይሄ ነገር እንዴት ነው? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና እንግዲህ ብዙ መነጋገሪያ ሆናለች ሶሻል ሚዲያ ላይ። እንግዲህ እኛም አልፍ መብሩክ ያዝልቅላችሁ፣ ውለዱ፣ ክበዱ ብለናል ጋይስ። እና ጋይስ እስኪ ዛሬ በቃ አስቂኝ የሆኑ ቪዲዮዎችን ነው ይዤላችሁ የመጣሁት። በቃ የሚያስቅ ነገር ብቻ ነው ይዤላችሁ የመጣሁት። እስኪ ሳቁ፣ ደስተኛ ሆኑ ማለት በቃ እንሳቅ። መሳቅ እድሜ ይጨምራል ስለተባለ በቃ እኔ ካሁን በኋላ እንደውም በዩቲዩብ የሚያስቅ ነገር ነው የምለቀው እያልኩ እያሰብኩ ነው። ወደ ቪዲዮ ምስቶቻችሁ ዩኒቨርሲቲ እና ዱባይ የላካችሁ ወንዶች ደህና ናችሁ? እንደት ናችሁ? ገንዘብ አገኘው ብለህ ነው ዱባይ ላይ ወይ ታው እንዴ! በዩኒቨርሲቲማ ቀልድ የለም ጋይስ። ሊማሩ እኮ ነው የሚሄዱት እንዴ ወደ ዱባይ ያልከው ነገር ግን እዚህ ጋር ተግባብተናል። ወደ ዱባይ ያልከው ነገር ግን ያስሄዳል። ግን ይሄ ዩኒቨርሲቲ ያልከው ነገር ዩኒቨርሲቲ ኦፍ ኮርስ ሊማሩ ነው የሚሄዱት። ሳወለላ ዩኒቨርሲቲ ሊማሩ ነው የሚሄዱት። ስለዚህ መማር አለባቸው እንዴ መማር አለባቸው። ምንድነው ለማለት የፈለከው ምንድነው? የመልእክት አልገባኝ። ግን ወደ ዱባይ ወደ ሳውዲ ያልካስ ነገር ሳሂህ ከላም ሳ እቺ ወደ ዱባይ ወደ ሳውዲ ያልከው ነገር ኦፍ ኮርስ። እስኪ እንግዲህ ወደ ቪዲዮ እንለፍ። ሰማችሁ እየሳቃችሁ በቃ ማለት ነው ፈታ እያላችሁ። እስኪ ደግሞ ወደ ቀጣይ ቪዲዮ እናልፋለን። እንግዲህ አንዲት እናታችን መልእክት አለኝ፣ መልእክቴን ላስተላልፍ ይገባል አለች። እሺ እኛ ደግሞ ኢሶኬ ምንም ችግር የለውም እናታችን፣ እስኪ መልእክቶን እንስማና እምንለውን እንላለን አለ። እስኪ እንግዲህ ወደ ጉዳዩ እስቲ ማይኮን ስጧት ገባ በሉ እስኪ እንግዲህ ምንድነው የሚሉት ማዘርዬ እንስማዎት። መቼም የኛ እናት ነዎት እሱ መቼም መጥፎ ነገር ይላሉ ብዬ አላስብም። እስኪ ወደ ቀጣይ እንዴት ዋላችሁ ማለላችሁ በቶሎ ባያቶሎ ምን አገባኝ። በፈለኩት አይደለም ተኝቼ አይደለም ተነስቼ ተጋድሜ በፈለኩት መጨፈር መብቴ ነው። ምን አገባችሁ? ጨፍራለሁ። ካሁን በኋላ ደግሞ እየጨፈርኩ ነው የምለቀው። ታው እንጂ ማዘር ታው። አይገርማችሁም? ምን አሳያችሁ? ካየልኝ ያልፈለገ ሰው እኮ እንዴ በምን አይነት ተረታችሁት ነው? ፈጣሪ አይናችሁ እንትን ይበለው ነገር አይደለም። ኧረ ወይኔ እኔ አፍኝ ሰከፍቼ በሰቃሉ ድፍኝ እናቴ ትሉ ባትሉ እኔ ምን አገባኝ። ኧረ ተው እንጂ ማዘር ተው። በዚህ እድሜው ተው እንዴ! የእናቶቻችን እኩያ ነው። ተው ያው እኛ ራሱ እያሉ ቲክቶክ በንደር እንድንጠፋ አድርገውናል። ተው እናቴ ተው።
አይ እና ጥሩ አይደለም። ያው እንግዲህ ምን ይደረጋል ጋይስ፣ ምን ትላላችሁ እናንተ? እስኪ እንግዲህ ሀሳብ አስተያየታችሁን ኮሜንት። አረቦች ደግሞ ጭፈራቸው እንዴት እንደሚያዝናና አላሳያችሁ። የአረቦች ጭፈራ እኮ ማለት ነው ትጠላላችሁ፣ እብደታችሁን ትጠላላችሁ። እና እስኪ እንከታተለው እንዴት እንደሆነ ጭፈራቸው። እብዴት ነው ይሄ፣ እብዴት ነው የምር። ቪዲዮውን ላይክ አርጉ እስኪ፣ ላይክ አርጉ። እስኪ እንግዲህ ዛሬ ደግሞ ዜና አቅራቢው ተቀይሯል። እስኪ ዜናውን እንስማው። ወደ ቀጣይ ቪዲዮ። እንግዲህ ዛሬ ባልተለመደ ጭውውት የተገናኘንም ሲሆን እሱም ዜና ነው። ኢን ዘ ፈርስት ኒውስ አብዛኛዎቹ ሰዎች ኤክሳቸውን በመፈለግ ላይ በጣም ብዙ ጊዜያቸውን እያጠፉ ጋይስ፣ ቆይ ይሄ ልጅ ገና ህፃን አይደል እንዴ? ስለ ኤክስ እና ስለ ቢ ምን አገባህ አንተ? ቆይ አርፋ አታርግም እንዴ? እንዴሽ ናችና አሁን በዚህ እድሜ ስለ ኤክስ ምን እኔ አላወራም። በቃ ጨርሱ። ማትስ መምህራችን ባለፈው አመት ተናግሯል። ከዚህ በመቀጠልም አርሰናል ጭራሽ ባለፈው ዘና ነው ሲል የጤና ሚኒስተር የሆኑት ቃል አቀባይ ማሾ ወይ ሽምብራ ዝሩት ሲሉ መግለጫ ሰጥተዋል። መግለጫውን ከፈለጉም ገልጠው ይመልከቱ። ኢንዛ መጨረሻ እንዴ ወዴት አንተ ስለ ኤክስ አሁን በዚህ እኔ ይኸውልህ፣ እኔ አንተ አድናቂ ነኝ። አይተህ ከሆነ ያንተ ቪዲዮዎች አድናቂ ነኝ፣ ግን አሁን በዚህ እድሜ ፌር አይደለም። ስለዚህ ተው ወደ ነበርክበት ተመለስ።